የሰማያዊው የክርስቶስ ሙሽራ ብሉይን ከአዲስ የተማረች ምድራዊ ሀብት ንብረት ንቃ ሰማያዊ ሀብትን የመረጠች ሰማዕት የሆኑትን መነኮሳት አንገታቸውን ከበድናቸው ጋር የቀጠለች የሰማዕቷ የቅድስት አርሴማን ገድልን እናገራለን። የቅድስት አርሴማ አባቷ ቴዎድሮስ ከሌዋውያንና ከኃያላን ነገሥታት ወገን ሲሆን እናቷ አትኖሲያ ደግሞ ከጳጳሳት አለቆች ወገን ናት። ወላጆቿ በሃይማኖት በምግባር ያጌጡ በበጎ ትሩፋት የተመሰገኑ ደጋግ ቅዱሳን ናቸው። በጾም በጸሎት በመጽዋዕትና አስራት በኩራትን በማውጣት በመንፈሳዊ ሥራ ሁሉ እየተጉ ቢኖሩም ነገር ግን እስከ እርጅናቸው ዘመን ድረስ ልጅ ስላልነበራቸው ያዝኑ ነበር። እናቷ ቅድስት አትኖሲያ እንደ ነቢዩ ሳሙኤል እናት ሐና ጠዋት ማታ ወደ ቤተ ክርስቲያን በመሄድ በእግዚአብሔር ፊት ታለቅስ ነበር። እግዚአብሔር የልቧን ፈቃድ ይፈጽምላት ዘንድ ወደደና የቂሳርያዊን ሊቀ ጳጳስ ለድዮስን ስለ እርሷ ይጸልይላት ዘንድ አዘዘው። ሊቀ ጳጳሱም ስለ ቅድስት አትኖሲያ ጸለየላት። እግዚአብሔር አምላክም የሊቀ ጳጳሱንና የቅድስት አትኖሲያን ጸሎት ሰምቶ መልኳ እጅግ ያማረችን የሴት ልጅ ቅድስት አርሴማን ሰጣት። እናቷም እየተንከባከበች አሳድጋት እድሜዋ ከፍ ሲል አምላክን በወለደች በእመቤታችን ስም ወደ ተሰራች ቤተ ክርስቲያን ታገለግል ዘንድ ሰጠቻት። ቅድስት አርሴማ ወጣት በሆነች ጊዜ ወላጆቿ ባል ያጋቧት ዘንድ ወደዱ። ነገር ግን እርሷ ይህንን ፈጽሞ አልወደደችምና ወላጆቿን እኔ የሰማያዊው የክርስቶስ ሙሽራ ነኝ እንጂ ምድራዊው ሙሽራ አይደለሁም አለቻቸው። ቅድስት አርሴማ በዋሻ ውስጥ ሆና አንዱ መኮንን ክርስቲያኖችን በመግረፍ ሲያሰቃይ ታየዋለች። ስለ ሰማዕታቱም ወደ እግዚአብሔር ስትጸልይ የብርሃን አክሊል የያዙ ቅዱሳት መላእክት ሰማዕታቱ ሲሰጧቸው አየች። ይህንንም ታላቅ ምስጢር ባየች ጊዜም አቤቱ አምላኬ ሆይ ስለ ስምህ እኔ ሰማዕት ሆን ዘንድ እርዳኝ እያለች ለመነች። ከዚህም በኋላ ወደ ሰማዕታቱ ዘንድ ስትሄድ መኮንኑ አያት። በመልኳ ማማር የተነሳ ደነገጠና እመቤቴ ሆይ እዛው ባለሽበት ሆነሽ ተዋቸው ብትይኝ ፈትቼ ለቃቸው ነበር፣ አንቺ ከዚህ መምጣት አያስፈልግሽም ነበር አላት። ቅድስት አርሴማም እኔም የእነዚህን ሰማዕታት መከራ እሸከም ዘንድ እወዳለሁ፣ የእነርሱንም የክብር አክሊል አገኝ ዘንድ እሻለሁ አለችው። እርሱም እመቤቴ ሆይ አንቺስ ከመንግስት አዳራሽ ውጪ መኖር አይገባሽምና ለምን ይህን ከንቱ ነገር ተወጃለሽ አላት። ቅድስት አርሴማም የጎሰቆልክ ኤልሜዎስ ሆይ ለእኔስ ሰማያዊው ንጉሥ በመንግስቱ አዳራሽ አዘጋጅቶልኛል አለችው። ከዚህም በኋላ መኮንኑ ሰማዕታቱን ከእስር ቤት ጣላቸውና ቅድስት አርሴማን ግን ከአጃቢዎች ጋር በክብር አስቀምጦ ምግብ መጠጡን አዘጋጀላት። እርሷ ግን ለሰማዕታቱ ስለ ሰማያዊው ስጦታቸው ትነግራቸው ነበር እንጂ ምግቡን አልቀመሰችም። ታዲው መኮንንም ቅድስት አርሴማን እሺ ብለሽኝ አንቺን ካገባሁ በቤቴ ያሉትን ሚስቶችን ሁሉ አባረሬም አንቺን ብቻ ሚስት አድርጌ እስከ ለተሞቴ ድረስ እኖራለሁ፣ ለዚህም በትላልቅ አማልክቶቼ ስም እምልልሻለሁ ብሎ መልእክተኛ ላከባት። ቅድስት አርሴማም መልእክተኞቹን መጻሕፍት እየጠቀሰች የዓለም ከንቱነትንና የክርስቶስን ፍቅር አስተማረቻቸው። እርሷም የእግዚአብሔር ቃል ስትነግራቸው ልባቸው እየተቃጠለ ያለቅሱ ነበር። እነርሱም በቃልሽ አምነናል፣ ጸሎትሽ ኃይል ይሆነናል አሏት። መኮንኑም የቅድስት አርሴማን መልስ በሰማ ጊዜ በታላቅ ቁጣ ሆኖ ሰማዕታቱን ይዞ በማሰቃየት የበላዩ ወደ ሆነው ወደ አርማንያው ንጉሥ ድርጣድስ ዘንድ እንዲወስዷቸው አዘዘ። የሀገሩ ሰዎችም ቅድስት አርሴማ ሰማዕት ትሆን ዘንድ ፈቅዳ ወደ ንጉሡ ዘንድ እንደሄደች ለእናቷ ለአትኖሲያ ነገሯት። እናቷም መጣ ልጄ ሆይ ወደ ሞት ለምን ትሄጃለሽ? ወደ ሞት መሄድሽን እያየሁ አሁን ልቤ እንዲህ በሐዘን ከሚሰበር ምነው መጀመሪያውኑ ባልወለድኩሽ ይሻለኝ ነበር አለቻት። ቅድስት አርሴማ ግን የክርስቶስን ፍቅር ለእናቷ አስረዳቻት። በቂልቅያ አጋታ ብለው የሚጠሯት ወላጅ እናቷ አትኖሲያም አስተማሪ ልጄ አርሴማ ሆይ እባክሽ እሺ በይኝ እያለች ብዙ ብትለምናትም ቅድስት አርሴማ ግን እናቷንና የሀገሯን ሰዎች ተሰናብታ ስትሄድ ሁሉም እያለቀሱ ሸኟት። በመንገድም ሳለች ቅድስት አርሴማን ወደ ንጉሥ ድርጣድስ የሚወስዷት ጭፍሮች ከሰማዕታቱ ጋር ሂዳ ሰማዕት ከምትሆን ይልቅ ወደ እናቷ መመለስ ብትፈልግ እንደሚመልሷት ነገሯት። እርሷ ግን ከሰው ፍቅር ይልቅ የእግዚአብሔር ፍቅር ይበልጣል አለቻቸው። ሰማዕታቱም አርማንያ ሀገር እንደደረሱ ጭፍሮቹ የሰማዕታቱን እግሮቻቸውንና እጆቻቸውን እንዳሰሯቸው ለንጉሥ ድርጣድስ አስረከባቸው። መኮንኑም ለንጉሡ ጌታዬ ሆይ እነሆ አንተ የምታመልካቸው ብዙ ክርስቲያኖችን ሰቀልናቸው፣ ገደልናቸው፣ የቀሩትንም እየገረፍን ይኸው በፊት አቁመናቸዋል። ይሁን አድርግባቸው።
አንዲትም ውብ የሆነች ሴት ልጅ አብራቸው መከራ መቀበል መርጣ መጣለች። የመልኳንም ማማርና ደምግባቷን ባየን ጊዜ ደንግጠን በእርሷ ላይስ አንዳች ክፉ ማድረግ አልተቻለንም አለው። ንጉሱም ያመጣት ዘንድ ሲነግረው መኮንኑ ነገር ግን ጌታዬ ሆይ እርሷ በመልክ የሚተካከላት የሌለ እጅጉ ብትሆንም ከሕይወት ይልቅ መሞት ይሻለኛል የምትል ናት አለው። ከዚህም በኋላ ሰማዕታቱን ወደ እስር ቤት በመውሰድ ቅድስት አርሴማን ግን ይዘው ወደ ንጉሱ ዘንድ አመጧት። እርሷም ወደ ንጉሱ አዳራሽ እያማተበች ስትገባ ንጉሱ ባያት ጊዜ ልቡ ታወከ። ሰማዕቷ ግን ከሰማያትና ከምድር ንጉስ ከእግዚአብሔር አምላክ የተለየ ዘንድ የወደድክ ንጉስ ሆይ ከሰማያትና ከምድር ንጉስ ከእግዚአብሔር አምላክ የተለየ ዘንድ የወደድክ ሰነፍ ንጉስ ሆይ የሰይጣን መልእክተኛና የጥፋት ልጅ የይሁዳ ወገን ከእኔ ምን ትሻለህ? ከወደድክስ በእጅ ሰማዕት ሆን ዘንድ ወዳለሁ አለችው። ከዚህም በኋላ ሰማዕቷ በጸለየች ጊዜ ቅዱስ ሚካኤልና ቅዱስ ገብርኤል በታላቅ ግርማ ተገለጡላት። ነገር ግን ቅድስት አርሴማ ጌቶቼ ሆይ ነፍሰ ገዳይ እንዳልባል በማንም ላይ ጥፋት አይድረስ ብላ ለመነቻቸው። ሊይዟት የመጡ ሰዎችም ግርማዋን አይተው ፈሩ። ሰውነቷንም ቀርበው እንዳይነኳት የመለኮት ግርማ ከለከላቸው። እነርሱም ይህች ሴት አስማተኛ ናት፣ ጥበብና ምታት አላት ብለው ለንጉሱ በነገሩ ጊዜ እርሱም ዛሬ ያሸነፍሽኝ እንዳይመስልሽ ነገ ብርቱዎች በሆኑ አማልክቶች ኃይል ድል አድርጌሻለሁ አላት። እርሷም ዛሬም ጌታዬ ኢየሱስ ክርስቶስ ይረዳኛል፣ በእኔ በኃጢአተኛይቱና በደካማይቱ ኃይል አይደለም፣ በእነዚህ ቅዱሳን ሰማዕታት የጸሎት ኃይል እንጂ በማለት መለሰችለት። ሰማዕታቱም ከቅድስት አርሴማ ጋር በእስር ቤት ሳሉ የእግዚአብሔርን ኃይል ባንቺ ላይ አይተናልና በጸሎትሽ አስቢን አሏት። እርሷም በገድላችሁ ብርታት ለእኔ ጸልዩልኝ አለቻቸው። ሰማዕታቱም በእስር ቤት ሆነው እህልና ውሃ ከቀመሱ 7 ቀን ሆኗቸዋልና ረሃቡና ጥሙ እጅግ ጠናባቸው። ያን ጊዜም ቅድስት አርሴማ ተነሱን ጸልይ አለቻቸውና ቢጸልዩ ብርናኤልና አቅናኤል በሚባሉ 2 ቅዱሳን መላእክት እጅ ሰማያዊ ህብስት የገነት ውሃ መጣላቸው። ከመካከላቸውም ካህኑ ኢያሴኖስ ባርኮ ለሌሎቹ ሰማዕታት ሰጣቸውና ተመግበው ፈጣሪያቸውን አመሰገኑ። የተረፋቸውንም ህብስት በመላእክቱ እጅ ወደ ሰማይ ወጣ። በማግስቱም ንጉሱ ወደ ፍርድ አደባባይ ባወጣቸው ጊዜ ሰማዕታቱ ፊታቸውን እንደ ፀሐይ ያበራ ነበር። የእስር ቤት ጠባቂውንም ጠርቶ እህል ያበላሃቸውና የነገስታትን ልብስ ያለበስካቸው ለምንድን ነው ብሎ ተቆጣው። ጠባቂውም ጌታዬ ሆይ እነርሱስ ሳይበሉ ሳይጠጡ ይረካሉ እንጂ የሰጣቸውን ምንም ነገር የለም አለው። ቃሉንም በመሐላ ካጸናለት በኋላ ነገር ግን ንጉስ ሆይ በሌሊት እስር ቤት በብርሃን ተጥለቅልቆ አይቼዋለሁ። ዳግመኛም 27 የብርሃን አክሊሎች ሲወርዱ አየሁ አለው። ቀጥሎም ጠባቂ ንጉስ ሆይ እኔም በእነዚህ ሰማዕታት አምኛለሁ አለው። ወደ ቅድስት አርሴማም ዞሮ እመቤቴ ሆይ በጸሎትሽ አስቢኝ በማለት ለሌሎቹንም ሰማዕታት ተማጸናቸው። ንጉስም በዚህ እጅግ ተቆጥቶ ራሱን በሰይፍ አስቆረጠው። እርሱም በጣዖት የሚያመልክ አረማዊ ቢሆንም አምኖ በደሙ ተጠምቋልና የሰማዕትነትን የክብር አክሊል ተቀዳጀም። ቅዱሳን የሆኑ ሰማዕታቱም ይህን አደነቁ። ሰማዕትነትን በመፈጸም ቀድሟቸዋልና በድኑንም በምድረ በዳ ጣሉት። ነገር ግን አውሬዎችና አሞራዎች አልበሉትም፣ ቅዱሳት መላእክት ይጠብቁታል እንጂ። ንጉስም ሰማዕታት በጽኑ ዱላዎች ካስደበደባቸው ካስደበደባቸውና ለእያንዳንዳቸው ሌላ 300 ግርፋት ካስገረፋቸው በኋላ ወደ እስር ቤት መለሳቸው። በማግስቱም ቅድስት አርሴማን አስመጥቶ ከእርሱ ጋር ተሴስን ዘንድ አባበላት። ንግስት አድርጌሽ በወርቅ ዙፋኔ ላይ ትቀመጫለሽ፣ በአርማንያ ካሉ ሴቶች ሁሉ በላይ አደርግሻለሁ እያለ አባበላት። ቅድስት አርሴማ ግን ልብህ የደነደነ ሰነፍ ሆይ ኃጢአትህን ሁሉ ይቅር ይልህ ዘንድ ወደ አምላክህ እግዚአብሔር ትመለስ ዘንድ በተሻለ ነበር እያለች አስተማረችው። ስለ ጌታችንም መንግስት ካስተማረችው በኋላ እኛ ሰማዕታቱ ስላንተ እንጸልይልሃለን አለችው። ንጉሱ በዚህ ጊዜ ማመኔን ብትወጂ ግን ከእኔ ጋር ተስማምተሽ እንጋባለን፣ ለአምላክሽም እገዛለሁ ሲላት ወዲያው ርኩስ መንፈስ ፊቱን መታውና ከእናትህ ማኅፀን ጀምሮ ያሳደግኩህና በስራ ሁሉ ልብ አፍና በታት ሁኜ በኃይሌም ብርታት የክርስቲያን ልጆችን እንድታስጨንቃቸውና እንድትገድላቸው ያደረኩህን እኔን ለምን ተውከኝ? ስለዚህች ሴት ብለህ እግዚአብሔር አምላክን ታመልክ ዘንድ ወደድክን? እያለ በቁጣ ሆኖም አፉን አጣመመውና ምድር ላይ ጣለው። ከዚህም በኋላ ለጣዖታቱ ይሰግዱ ዘንድ ሰማዕታቱን በቁጣ አዘዛቸው። ነገር ግን የጣዖታቱ ካህናት መጥተው ጣዖታቱን ቅድስት አርሴማ እንዳጠፋቻቸው ነገሩት። ዳግመኛም እርሷም ካልገደልካት ሀገራችን ትጠፋለች፣ መንግስትም ትሻራለች አሉት።
ከዚህም በኋላ ከቅድስት አርሴማ ጋር ያሉት 27ቱን ሰማዕታት ስሙ ጋብጋቦ ወደሚባል ወንዝ ወስደዋቸው አንገታቸውን በሰይፍ ቆረጧቸውና የሰማዕትነት ፍጻሜያቸው ሆነ። ከእርሱም አንደኛውን በቅድሚያ አንገቱን ሲቆርጡት ስጋው ወደ ምድር ወደቀ። ራሱ ግን ለብቻ ለአንድ ሰዓት ያህል ቆመች። ብሩክት ቅድስት አርሴማ ሮጣ ሄዳ የሰማዕቱን በርኪኖስን ራስ ያዘቻትና ወደ አንገቱ መለሰቻት። እርሱም ሰማዕት ለመሆን እኔን ስላስቀደመ አምላኬ እግዚአብሔርን አመሰግናለሁ እያለ 3 ጊዜ ተነፈሰ። ለቅድስት አርሴማም እመቤቴ ሆይ መምጣትን እንዲያፋጥኑ ከፀሐይ ይልቅ የምታበራ አገርን እንዲያዩ ለወንድሞቻችን ለእህቶቻችን ንገሪያቸው አላት። እርሷም ወደ ሰማዕታቱ ዙራ ወንድማችን በገነት ያየውን ይነግረንና ያሳየን ዘንድ በሕይወት ኖሯል እንጂ አልሞተም አለቻቸው። ከዚህም በኋላ ሰማዕታቱ እግዚአብሔርን አመስግነው እኔ አስቀድሙ እያሉ ከዚህም በኋላ ሰማዕታቱ እግዚአብሔርን አመስግነው እኔን አስቀድሙ እያሉ ወታደሮቹን ለመኗቸው። እየተሻሙ በየተራ እየተሰየፉ ሰማዕትነታቸውን ፈጽመው የክብርን አክሊልን ተቀዳጁ። ቅድስት አርሴማም የሰማዕታቱን ራሶቻቸውን ተሰበስብ ነበር፣ ወደ ስጋቸውም ታጋጥመው ነበር። በዚያም ጊዜ እንደ መጀመሪያው ይሆናል፣ እንዳልተቆረጠም ይሆናል። ልብሶቻቸውንም ታለብሳቸዋለች። ይህንንም ታላቅ ታምር ያዩ 92 የንጉሱ ወታደሮች ወደ ንጉሱ ሄደው እኛም በአምላካቸው አምነን ክርስቲያን ሆነናል በማለት መሰከሩ። ንጉሱም በፈረስ ገመድ ላይ አስሮ ስጋቸው ተቆራርሶ እስኪወድቅ ድረስ ካሰቃያቸው በኋላ አንገታቸውን ሰየፋቸውና የክብር አክሊልን ተቀዳጁ። ዳግመኛ በእነርሱ ምክንያት ሌሎችም አመኑ። ከዚህም በኋላ ንጉሱ ቅድስት አርሴማን ውበቷን እያሰበ ልቡናውን ሳተ። ድንግልናዋንም ሊያረክስ ሽቶ እናቷን አጋታን እንድታባብልለት አዘዛት። እናቷም ሂዳ ልጄ ሆይ ስሚ፣ ይህ አረማዊ እንዳያረክስሽ ተጠንቀቂ አለቻት። ንጉሱም ቅድስት አርሴማን መንግስቴንና ግዛቴን ሁሉ አወርስሻለሁ እያለ በመሐላ ቢለምናትም እሺ እንደማትለው ሲያውቅ ይህ በግድ ወደ እልፍኙ ሊያስገባት ሲል ቅድስት አርሴማ ይዛ መሬት ላይ ጣለችው። በእርሷ ላይ ያደረ የመንፈስ ቅዱስ ኃይል ሞገስ ሆኗታልና። እርሱ ግን በጦርነት እጅግ የበረታ ኃይለኛ ስለነበረ አሁን በታናሽ ሴት ብላቴና ስለተሸነፈ አፈረ። በዚህም እጅግ ተናዶ ለስጋዊ ፈቃዱም እንደተመኛት ሊያገኛት ስላልቻለ ተስፋ ቆርጦ በንዴት አንገቷን ይቆርጧት ዘንድ አዘዘ። የቅድስት አርሴማንም ራሷን ቆረጧትና የሰማዕትነት ፍጻሜዋ ሆነ። ከአንገቷም ደም፣ ውሃ፣ ወተትና ማር ወደ 4ቱ አቅጣጫም ፈሰሰ። እርሷና ሌሎቹም 72 ሰማዕታት ከተሰየፉ በኋላ ስጋቸው ምድር ላይ ተጥሎ ቀረ። ንጉሱም ጋኔን ተጭኖበት መልኩ ተለውጦ እንደ እሪያ ሆነ። ከዚያ በፊት የአርማንያውን ሊቀ ጳጳስ አቡነ ጎርጎሪዎስን ንጉስ ድርጣድስ ዕጣን ሊያሳርግ ወደ ጣዖት ቤቱ ሲገባ አቡነ ጎርጎሪዎስን ጠርቶ ለአማልክት ዕጣን ያሳርጉ ቢላቸው እሳቸውን ትእዛዙን አልፈጽምም ባሉት ጊዜም እጅግ ጽኑ በሆኑ በተለያዩ ስቃዮች ካሰቃያቸው በኋላ ጥልቅ ጉድጓድ አስቀፍሮ በዚያ ውስጥ ጣላቸው። አባታችንም በዚያ ጥልቅ ጉድጓድ እንደተጣሉ ለ15 ዓመታት ኖሩ። ስለ ምግባቸውም እግዚአብሔር አንዲት እናትን አዘዘላቸው። በንጉሱ አዳራሽ አቅራቢያም የምትኖረው ይህች ሴት በእግዚአብሔር ታዛ እንጀራን እየጋገረች ወደ ጉድጓዱ ጥልላቸው ነበር። ከእርሷም በቀር አባታችን በሕይወት መኖራቸውን የሚያውቅ ሰው የለም። እንዲህም እያደረገች 15 ዓመት ኖራለች። የንጉስ ድርጣድስም ቅድስት አርሴማን ማግባት ፈልጎ ሳለ ፈጽሞ እምቢ ብትለውም በእርሷ ምክንያት ብዙ ደናግል ሴቶችን ገደለ። ሰይጣን በልቡ ያደረበት ይህ ንጉስ ድርጣድስም ደናግሎቹንና ቅድስት አርሴማን በብዙ ቃይ ከደላቸው በኋላ ስጋቸውን በተራራ ላይ ጥሎት ነበር። ነገር ግን ምንም ሳይሆን በጌታችን ጥበቃ ኖረ። ቅድስት አርሴማንም ውበቷን እያሰበ ስላስገደላት የሚጸጸት ሆነ። ወገኖቹም ከሐዘን ታርፍ ዘንድ ወደ ጫካ ሂደን አውሬ አድን አሉት። ንጉሱም በፈረሱ ተቀምጦ ወደ ጫካ ወጣ። ነገር ግን ሰይጣን ተዋህደውና በእነ ቅድስት አርሴማና በአቡነ ጎርጎሪዎስ ላይ በሰራው ግፍ እግዚአብሔር የተፈጥሮ መልኩን ቀያይሮት እንደ እሪያ አደረገው። ንጉስ ናቡከደነጾር ከእግዚአብሔር ቁጣ የተነሳ አይምሮ ስቶ ልቡ ተሰውሮ ወደ እንስሳት እንደተለወጠ ሁሉ ንጉስ ድርጣድስም እንዲሁ በእግዚአብሔር ቁጣ የተነሳ ወደ እሪያነት ተለወጠ። ንጉሱ ድርጣድስ ወደ እሪያነት ከተለወጠ በኋላ ያገኘውን ሁሉ የሚናከስ ሆነ። በቤተ መንግስቱም ባሉ ሰዎች ላይ ሰይጣን አድርባቸውና ታላቅ ጭንቅ ሆነ። የንጉሱም እህት በሌሊት
ጎርጎርዮስን ከጉድጓድ ካላወጣችሁት በቀር አትድኑም የሚል ራእይ አየችና ለወገኖቿ ነገረቻቸው። የሞተ መስሏቸው ስለነበር ይህን ሲሰሙ እጅግ ደነገጡና ሂደው ቅዱስ ጎርጎርዮስን 15 ዓመት ተጥሎ ከኖረበት ጉድጓድ ውስጥ በገመድ ጎትተው አወጡትና አክብረው ወሰዱት። እርሱም የነ ቅድስት አርሴማን ስጋ ወዴት እንዳደረሱት ሲጠይቅ በተራራው ላይ እንዳለ ነግረውት ሂዶ ሲያየው ምንም ሳይነካው በደህና አገኘም። አንስቶም በአማሩ ቦታዎች አኖራቸው። ሰይጣን ያደረባቸውን የቤተ መንግስቱም ሰዎች ፈወሳቸው። ስለ ንጉሱም ወደ አውሬነት መለወጥ ነግረውት እንዲፈውሰው ለመኑት። ንጉሱም አቡነ ጎርጎርዮስም ወደ ንጉሱ ሂደው በእሪያነቱ ሳለ ብፈውስህና ባድንህ ከክፉ ስራህ ትመለሳለህ፣ በእውነተኛው አምላክ በኢየሱስ ክርስቶስ ታምናለህን? አሉት። እሪያ የነበረው ንጉስም አዎ ቢላቸው ጸሎት አድርገው ፈወሱት። አእምሮውና የቀድሞ መልኩም ተመለሰለት። ነገር ግን አቡነ ጎርጎርዮስ ንጉሱ ዳግመኛ እንዳይታበይ በማለት ከእግሩ ላይ የእሪያ ጥፍር አስቀሩለት። የቤተ መንግስቱንም ሰዎች ሁሉ ከፈወሳቸው በኋላ 8 ቀን እንዲጾሙ አዘዛቸው። ሃይማኖትንም አስተምሮ ስራ አሰራላቸው። እርሱም ክህነት አልነበረውምና ወደ ሮሚዮ ንጉስ አሮኒዎስና ወደ ሊቀ ጳጳሱ መልእክት ላኩና ጳጳስ ይላኩላቸው አላቸው። እርሱም ክህነት አልነበረውምና ወደ ሮሚዮ ንጉስ ወደ አኖሬዎስና ወደ ሊቀ ጳጳሳቱ መልእክት ላኩና ጳጳስ ይላኩላቸው አላቸው። የሮሙ ሊቀ ጳጳሳትም ጎርጎርዮስን ሹሞ ላከላቸው። ንጉስ አኖሬዎስም በዚህ ተደሰተ። ጎርጎርዮስም ተሹሞ ከመጣ በኋላ ሁሉንም አጠመቃቸው። አረማውያንም በቅዱስ ጎርጎርዮስ ትምህርት በክርስትና የምትታወቅ ሀገር ሆነች። እርሱም በእመቤታችን ስም ቤተክርስቲያንን ሰራላቸው። ምእመናንያንም የሰማዕታቱን ስጋ ሰብስበው በመልካም ቦታ ካስቀመጡት በኋላ የመከራው ዘመን ሲያልፍ የተዋበች ቤተክርስቲያን ሰርተው ቅዱሳኑን በዚያ አኑሩ። ከስጋቸውም ብዙ ድንቅ ታምራት ተፈጽመው ታዩ። የቅድስት አርሴማ ዕረፍቷ መስከረም 29 ነው። የቤተክርስቲያኗም ቅዳሴ በአርማንያ ሀገር፣ በቂልቅያ፣ በሶሪያ፣ በአንጾኪያና በግብጽ አውራጃዎች ሁሉ በታኅሳስ ወር በ6ኛው ቀን ሆነ። ጌታችን ከገባላት ብዙ ቃል ኪዳን ውስጥ አንደኛው ልጁን በአንቺ ስም የጠራውን በመንግስተ ሰማያት የበለጠና የከበረ ስምን እኔ እሰጠዋለሁ የሚል ነው። የቅድስት አርሴማና የሰማዕታቱ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን።